አንድ ሰው ስጁድ ላይ ወድቆ ይሰግዳል። ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት። በጣም መጥፎ ሰው ነው ማለት ነው። ስጁድ ላይ ያለን ሰው አንገቱ ላይ ሰውየው ስጁድ ላይ እንዳለ ምን አለ? እግርህን አንሳልኝ ወላሂ ላ የግፊሩላሁ ለክ አለ። አላህ አንተንማ ጭራሽ አይምርህም አለ። ተገቢ ይመስላል። ግን ይችን እንደ ኩራት አላህ አያት። በዘመኑ ለሚገኝ ነቢይ አላህ ወህይ ያወረደ ዋሽተሃል በል አላህ የማይምረው አንተን ነው አለ። ከሊማ ቀሲራ እኮ ነች። በጣም የረሳነው አለ ምላችሁ ለዛ ተራቃለ የሚመስል እውነትም እንደ ሰውየው ጥፋት ይገባዋል የምትለው ማና አንተ በኔ የምትብለው ልማሮ አልምሮ አንተ ምን አሳወቀ? ليس لك من الامر شيء አንተ እዚህ ውስጥ ጉዳይ ውስጥ ምን ከተተ? ከሊማ እኮ ነች። اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው። አልጠፉም እነሱ። በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው አሉ። ከሰው ጠፋ ጠመመ ያለ ሰው ሲጠመነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር